ቻናሉን ላይክ ሰብስክራይብ በማድረግ ኮሜንት እየጻፋችሁ ለብዙ ሼር አድርጉ። ለኔ ጉዳይ እንደ አዲስ መነጋገሪያ ሆኗል። በህይወት ካጣናት 11 ወር ሆኗታል። የተማረች ሞዴል ለሀገርም ለቤተሰብም ተስፋ የነበራት ወጣት ልጅ እንግዲህ ካጣናት ድፍን 11 ወር ሆኗል። ነገር ግን ሰሞኑን እንደ አዲስ ሲዘዋወር ያየሁት እናንተ ማየታችሁታል ብዬ ተስፋ አደርጋለሁ። አንዱዓለም ጎሳ ጮኛዋ ተጠርጣሪ ሆኖ ታስሮ ከተፈታ ቆይቷል። ነገር ግን ከዛ ግልጽ የሆነ መረጃ አልወጣም ብዬ አስባለሁ። ምክንያቱም ወይ ገዳይ ነው ወይ ገዳይ አይደለም የሚላል ነገር አልነበረም። ነገር ግን ተፈቶ ክሊር የሆነ ነገር አላየንም ብለው ጥያቄ ሲጠይቁ ሰማሁ፣ ሚዲያው ላይ ማለት ነው። ምንድነው ጥያቄው? ወይ ገዳይ ነው ወይ ገዳይ አይደለም የተባለ ነገር የለም። ገዳይም ካልሆነ ደግሞ ገዳይዋን ለማግኘት እሱ ሲጥር አልታየም ሲባል ሰማሁ። ሲጥር አልታየም ታይቷል ለማለት ሳይሆን አሁን እዚህ ጋር ፍትህ ቢሰፍን ሁሉም ሰው ይፈልጋል። ወጣት ልጅ ናት የተቀጨችው፣ ህልም የነበራት ብዙ ቤተሰቦቿ አግብታ ወልዳ የልጅ ልጅ እንድታሳያቸው ሲጠብቁ የነበሩ ቤተሰቦች አሉ፣ ልጃቸውን ያጡና እንደ ማህበረሰብም የሴትን ጉዳይ ሆኖ እኛም ሴቶችንም ያሳዘነ ያስከፋ ነገር ስለሆነ ሁሉም ማህበረሰብ ፍትህ ይፈልጋል። እናት አባት ብቻ ሳይሆን ሁሉም ሰው በግፍ ለተገደለ ሰው ሁሉም ሰው ፍትህ ይፈልጋል። ገዳይዋ ተይዞ ወደ ህግ ቀርቦ ፍርድ እንዲያገኝ። ነገር ግን እዚህ ጋር የብሶ ጥያቄ የሆነው ወይ ገዳይ ነው ወይ ገዳይ አይደለም ተብሎ ክሊር የሆነ ነገር የወጣ የለም። ከዛም ብሶ ደግሞ ቤተሰቦቿ ጋር ጫና እየተደረገ ነው የሚባል ነገር ነው አሁን እየተወራ ያለው። እና ምንድን ነው ሲባል እንግዲህ በሽምግልና ነገሩ እንዲካሄድ ተፈልጓል። ያው በኦሮሚያ ባህል አባገዳዎቹ ሽማግሌዎች ተሰብስበው ነገሩ እንዲፈቱት ተደርጎ ሽምግልና ወደ ቀነኒ ቤተሰቦች ሄደዋል። ወደ ቀነኒ ቤተሰቦች ሲሄዱ ደግሞ ብዙ ጊዜ ነገሩ እንግዲህ ጥሩ እንዲሆን ሽማግሌዎች ሂደዋል። ተነጋግረው ሽማግሌ በአባገዳ መልኩ እንዲፈታ ችግሩ ተብሎ ሄደዋል። ነገር ግን ሲሄዱ ቤተሰቦቹ አልተቀበሉም። ያልተቀበሉበት ምክንያት ደግሞ ምንድነው? በአባገዳ ስርዓት እንግዲህ ሽማግሌ እንደመሆናቸው ሰው የማስታረቅ ጉዳይ ነው የሚደረገው። ጥፋተኛ የሆነ ሰው ጥፋቱን አምኖ ካሳ ይከፍልና ጥፋት የጠፋበት ሰው ደግሞ ይቅርታውን ተቀብሎ በዛ ያ ጥፋተኛው እኔ ጥፋተኛ ነኝ፣ ስለዚህ ጥፋት አጥፍቻለሁ ግን ይቅርታ ይደረግልኝ ብሎ ካሳ ይከፍላል ማለት ነው። ነገር ግን እሱ ምንድነው ያለው? እኔ ጥፋተኛ አይደለሁም ግን ካሳ ልክፈል አለ። እነሱ ደግሞ ጥፋተኛ ካልሆነ እኛ ካሳ አንፈልግም አሉ። ምክንያቱም እኛ ገዳይዋን ወደ ህግ ቀርቦ የህግ ስርዓቱን እንዲፈጸም ነው የምንፈልገው እንጂ የልጃችን ደም ከንቱ እንዲሆን እንዲቀር አንፈልግም አሉ። በዚህ አጋጣሚ ግን አሁን እሱ ገሏል ሳይሆን ካልገደላትም ፍትህ እንዲገኝ መፈለግ አለበት። የፍትህ ስርዓቱ እንዲከናወን ማድረግ አለበት። ብዙ የወጡ የፎቶ ማስረጃዎች አሉ። ብዙ የወጡ አሁንም እየወጡ ያሉ አንዳንድ መረጃዎች አሉ። እነሱ ተሰብስበው ትክክለኛ ገዳዩ እንዲያዝ ወደ ህግ እንዲቀርብ ማድረግ ሲቻል ተደባብሶ እንዲያልፍ እያደረገ ነው ተብሎ ጥያቄ እየተነሳበት ነው። እና እንደ ሀሳብ አሁን ማስማማቱ ማስታረቁ ጥሩ ሆኖ ሳለ ግን ገዳይ ካልሆነ የልጅቱ ገዳይ እንዲያዝ መፈለግ ሲቻል እኔ ገዳይ አይደለሁም ግን ካሳ ልክፈል ማለት ምን ማለት ነው? ካልገደለ ለምን ካሳ ይከፍላል? ከዛ ደግሞ እነሱ ካሳ እንቀበልም ገዳይዋን ነው የምንፈልገው፣ ገዳይዋ ደግሞ ለህግ እንዲቀርብ እንፈልጋለን ሲሉ ጫና እየተደረገባቸው ነው ቤተሰቦቿ። እንደ ሰው እንደ ማህበረሰብ የአባገዳ ስርዓት ማስታረቅ ነው፣ ማሸማገል ነው። እሱ ጥሩ ባህል ነው። ነገር ግን ባህሉ ደግሞ ከምን ጋር ነው የሚለውን ብዙዎች እየጠየቁና እየተነጋገሩበት ያለ ጉዳይ ስለሆነ ነው። እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁ ምንድን ነው? ምን ትላላችሁ? አንድ ሰው ገዳይ ካልሆነ ለምን ካሳ ልክፈል ይላል? የገደላትን ሰው ፈልጎ ወይ ደግሞ መረጃዎችን አሰባስቦ ለህግ እንዲቀርብ ማድረግ አይቻልም ወይ? ካልገደላት ለምን ካሳ ልክፈል ይላል? ወይ ገሏታል ወይ ደግሞ የገደላትን ሰው ያውቃል ተብሎ ጉዳዩን እንደ አዲስ
እንትን ርዕስ ሆኗል። ምክንያቱም ለህግ የቀረበ ሰው ይሄ ነው ተብሎ እንትን አላለም። ልጁ ከተፈታ ቆይቷል። ነገር ግን አልገደልኳትም እኔ ካሳ ልክፈል ሲል የአባ ገዳ ስርዓቱ ይፈቅዳሉ ወይ? እኔ ይቅርታ ስለ አባ ገዳ በደንብ አላቅም፣ ግን እኔ ስገምት አስታራቂ አሸማጋይ ይመስለኛል ካልተሳሳትኩ። አንዳንድ መረጃ እንዳየሁትም እንደዛ ነው። ነገር ግን ፍትሁ ወይም ደግሞ ሽምግልናው ጥፋተኛ ሰው ጥፋቱን አምኖ እኔ ጥፋተኛ ነኝ ለዛ ጥፋቴ ይቅርታ ሲባል ነው ካሳ የሚከፈለው። በአባ ገዳው ሳይሆን በኖርማል ሽምግልና የምታውቁት በኢትዮጵያ ማህበረሰብ ሽምግልና ሲባል ጥፋተኛው ይቅርታ ብሎ ካሳ ሲከፍል ይታወቃል። ግን አልገደልኩም ግን ካሳ ልክፈል ሲል ደግሞ ሰዎች እንዴት ወይ የገደላትን ሰው ያውቃል ወይ ራሱን የገደላት፣ ካልሆነ ግን የገደላትን ሰው ለፍትህ ማቅረብ ይሻላል ወይስ እሱ ነገሩን አድበስብሶ ሽማግሌ በሚል አካሄድ ተደባብሶ ሰዎችም ጫና ተደርጎባቸው ቤተሰቦቿ ግፊት ተደርጎባቸው የማህበረሰብ የአካባቢው ሰው ምክንያቱም አባገዳ ሽማግሌዎች ሂደው ሲጠይቁ አልችልም ማለት አይቻልም ይመስለኛል፣ እርግጠኛ አይደለሁም። ግን አባትየው ደግሞ እኔ የልጄን ደም አልበላም ገዳይዋ ለፍርድ እንዲቀርብ ፈልጋለሁ ብሎ አልተስማማም በሽምግልናው። ግን እነሱ ግፊት እያረጉባቸው ነው። ታረቁ ብር ተቀበሉና ነገሩ ይሸፈን በሚል ማለት ነው። ግን አንዳንድ ሚዲያ ላይ እየወጣ ያለው ደግሞ ብዙ የሕክምና ማስረጃ አለ፣ የፎቶ ማስረጃ አለ፣ አቢዩስ ሲያረጋት ነበረ። ስለዚህ ነገሩ ራሱ ያውቀዋል፣ ግን ሸፋፍኖ ለማለፍ እየሞከረ ነው። ስለዚህ ይሄ መሆን የለበትም። ሰዎች ላይ ጫና እየፈጠረ ነው። ቤተሰቦቿ ልጃቸውን አጠው ደግሞ ሌላ ግፊት እየተደረገባቸው ነው ካልታረቃችሁ ተብለው። ስለዚህ ይህ ሁሉ ነገር ለምን ልጃቸውን አጠው ከዛ ደግሞ ሳያምኑበት ታረቁ ተብለው ግፊት በማህበረሰቡ ዘንድም እንዲወገዙ አይነት ነገር እርቁን እምቢ ብለዋል። እነዚህ ሰዎች ከማህበረሰቡ ውጭ ናቸው ተብለው ጫና እያደረባቸው ነው። ይሄ ለምን ተብሎ ይሄ የህዝብ ጥያቄ ነው እና እኔም እንዳንድ ሴት ልጅቱ ላይ በደረሰው ነገር አዝኜ የኔም ጥያቄ ስለሆነ ነው ወደ እናንተ ይዤ የመጣሁት። እና ይሄ ልክ ነው ወይ? እንደ ማህበረሰብ ሽምግልና እስከተባለ ጥፋቱን ሳያምን ዝም ብሎ መሸፋፈን አለበት ወይ? ሽምግልና በሚል ማስተባበያ ነገሩ ግልጽ ሆኖ እንዲወጣ፣ እሱም ካልሆነ ሌላም ሰው የሚያውቀውም ከሆነ የማያውቀውም ከሆነ ነገሩ ገፍቶ ወጦ ወደ ህግ እንዲቀርብ ማድረግ አይቻልም ወይ? ከዛ ደግሞ በጣም የገረመኝ ይሄ ቲክቶክ መንደር ላይ ወደ ስራው ሊመለስ ነው ይቅርታ ብሎ በአባገዳዎች ተመርቆ እንደዚህ ብሎ እኔ ይገርመኛል። ነገሮቹ ግልጽ ሆነው በደንብ ግልጽ የሆነ ነገር ሳይኖር ወጣችሁ ዜና የምትሰሩ ሰዎች እኔ በጣም ትገርሙኛላችሁ። በእውነት ምን አይነት ህሊና እንዳለን ግን አላቅም። ግልጽ የሆነ ነገር የለም። አሁን አባቷ ወጣው አይ ኖ እኔ አልታረኩም ስላልታረኩም ግፊት እየደረሰብኝ ነው ብለዋል። ይሄ ሁሉ ነገር ለምን? ልጁን ያጣ ወላጅ ለምን አልታረቅም ተብሎ ደግሞ ለምን ሌላ ግፊት? ቢቻል ካለበት ነገር እንዲወጡ ፍትህ እንዲያገኙ ነው ማድረግ ያለብን እንጂ ጭራሽ ለምን አልታረቁም ተብሎ ግፊት እኔ እንጃ፣ ትንሽ ያስጨንቃል። የኛ ነገር የሰው መሆናችን ነገር በጣም ፈታኝ እየሆነ ይመስለኛል። እና እስኪ በዚህ ሀሳብ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉኝ አመሰግናለሁ። ቻው።